ከቁኝ እንጂ ማለት አይ ያው ልጄ እንዳለችኝ ሙሉ ምርመራ ካደረጉልኝ በኋላ ውጤት ለነገ ቀጥረውኛል። አይ እንደዛ ከሆነማ በጣም ጥሩ ነው። አረ ወዲያ ዝም ብሎ ብር መበተን ነው እንጂ። አረ እንዲህ አይበሉ። ያው ምርመራ እኮ በደንብ መደረግ ስላለበት ነው። እዚህ ነገ ደግሞ ውጤቱን ከሰሙ በኋላ መድኃኒት ይጀምራሉ። አረ ምን የከተማ ሰው ትንሽ ሲያማችሁ ኪኒን መዋጡ ስለሚታያችሁ እንጂ ባህላዊ መድኃኒቱ ነበር የሚሻለው። እዛ ቤተሰብ ካልሄድክ ብለው ስላስጨነቁኝ እንጂ እኔስ እዛው ገጠር ይሻለኝ ነበረ። አብሽሩ፣ መምጣቱ ለሀይር እኮ ነው። አንዳንዴ ቦታ መቀየርም ቆንጆ ነው። እሱማው መምጣቴ ለሀይር ነው። ብዙ የማስተካክለውና መፍትሄ የማበጅለት ጉዳይ አለ። ምን ነው? ሌላ አዲስ ጉዳይ አለ እንዴ? ቆይ በደንብ እናወራበታለን። ደግሞ አንተም የምታግዘኝ ነገር ይኖራል። ምንም አይደለም። በቃ አፉ በሉኝ። ዛሬ ትንሽ ድክም ብሎኛል። ገብቼ አረፍ ልበል። አይደብረኝም። ትንሽ ከጀማር ጋር የምንጫወታት ጉዳይ ስላለች እሷን እናወጋለን። እሺ እሺ። እኔ ምለው ጋሼ ምንድነው? ምን ሊያወሩኝ ነበር? በቃ ልብስ ቀይሬ ልምጣና እናወጋለን። አጎታችን እየተፈጠረ አዲስ ነገር አለ እንዴ? ችግር ከየት ይጠፋል ብለህ ነው ልጄ? እሱ ሰው ያው በጣም እፈልግሃለሁ ሲሉኝ እኮ ተጨነኩ። አብሽር ልጄ፣ እነግርሃለሁ። እዚህ ከተማ አንድ በጣም የምፈልገው ሰው አለ። ማን ነው? ባለፈው አንተን ይመስላል ያሉትን ልጆትን ነው? አይደለም። እና ማን ነው? መቼም ከዛ በፊት ቤተሰብ ማለት ትልቅ ነገር እንደሆነ ለአንተ አልነግርህም ልጄ? አዎ በደንብ ልክ ኖት እንጂ። ታዲያ አንድ ሰው ቤተሰብን ተዳፈረ አንተን ናቀ ማለት አንተን ተዳፈረ ማለት አይደለም? በትክክል ልክ ኖት። የምለውን በደንብ እየተረዳኸኝ ነው ማለት ነው? አዎ አዎ። ስለዚህ ልጄ እዚህ ድረስ ከተረዳኸኝ አይቀር አንድ ቤተሰብን የተዳፈረ ሰው እዚህ ከተማ ተደብቆ እየኖረ ነው እና ፈልጌ አግኝቼው ዋጋውን መስጠት እፈልጋለሁ። ማለት ማን ነው? ምን አድርጎ ነው የተዳፈረው? ማን ነው? ከቤተሰብም በላይ የአደራ ልጄን የተዳፈረው። ስለዚህ ዋጋውን ሳልሰጠው ከዚህ ከተማ ነቅነቅ አልልም። ስለዚህ እሱን በመፈለግ አግዘኝ እባክህ። እሺ ችግር የለውም። ግን ማን ነው ልጁ? ምንድን ነው? መቼም ልጄ የነገረቻችሁ ይመስለኛል። ስለዚህ ውርጋጥ ረሷ ስለማንም አልነገረችንም። ስለማንም ባትነግራችሁ መቼም እዚህ እናንተ ጋር የመጣችበትን ጉዳይ ታውቃላችሁ። አዎ ያው መቼም እኮ ቤቷ ስለፈረሰ ነው አይደል? ሌላስ? ሌላ ምን? ቆይ ቤተሰቤን ተዳፈረ ያሉት ስለሷ ነው እንዴ? ታዲያ ሌላ ያደራ ልጅ የለኝ ከሷ በስተቀር። ቆይ ምን አድርጎ ነው? ቀን ሲከዳት ቤቷ ሲፈርስባት ጥሏት ሄዶ ነዋ። ማን ነው? ይሄ ውርጋጥ ባሏ። ውርጋጥ? ምን የተፈጠረ ነገር አለ እንዴ? ማለት ምንም የለም። አሁን የሚፈልጉት ጥሏት ሄዶን ባሏ ነው እንዴ? አዎ አግኝቼ የማደርገውን እኔ ነኝ የማውቀው። ማለት ምን ሊያደርጉኝ ነው? ማን ነው? ምን ሊያደርጉት ነው? እሱን ፈልገህ ስታገኝልኝ ምን እንደማደርገው አሳይሃለሁ። ብቻ ፈልገህ አገናኘኝ። ቆይ ግን ፈልገን በሰላም ብናወራው አይሻልም? ምንም ሰላም የሚባል ነገር የለም። ሰው የላትም ቤተሰብ የላትም ብሎ አይደለም እንደ ሜዳ ወጥቶ የጣላት? ቤተሰብ ወገን እንዳላት አሳየዋለሁ። ማለት ልጁ የሆነ ነገር ቢሆን ጉዳት ቢደርስበት መንግስት እኮ ዝም አይለንም። መንግስት የፈለገውን ይበል። እንደውም ገድዬው እጄን ለመንግስት ነው የምሰጠው። መግደልን? ምን ነው? ቆይ ምንድነው እስከ መግደል? አረ ቢቀር ይሻላል አጎታችን። ተው የለም ተው። ምንድነው አንተ ወንድ አይደለህ? ቆፍጠን እንበል እንጂ ፈርተህ ነው? አረ የምን ፍርሃት? እሱማ እኔ እንዴት እፈራለሁ? እና ምንድነው? አይ እንደው መጀመሪያውኑ ጉዳዩን ሁሉ ነገሩን ከኔ ማን ነው ከሱ ቢሰሙ ይሻላል ብዬ እኮ ነው። አይ የምሰማበት ጊዜ የለም። ኧረ አጎቴ ይሄ ነገር ግን በደንብ አስበህበታል? አዎ በደንብ። ኧረ አስቡበት፣ ግድ የለም። በዛ ላይ እኮ አሞታል። አይርሱ እንጂ ይመመኛ ለሱ የሚሆን ጉልበት አላጣ። ቆይ እኔ የምለው ግን አጎቴ፣ ቆይ እሱ ሜዳ ላይ አውጥቶ ጥሏት ባይሆንስ? ማለት እንዴት አወቅ? ያው ባይችልና ግዴታ ሆኖበት ቢሆንስ ብዬ ነው። እሱን እንዴት አወቅ? ያው ጥሩ ማሰብ አይከፋም ብዬ እኮ ነው አጎታችን። የምን ጥሩ ማሰብ? የመጀመሪያ ሚስቱን ፈርቶ ዘመድ ቤተሰብ አላት ብሎ አይደለም እንደ እኔን ልጅ ጥሎ የጠፋው?
ኧረ አይደለም ነው እንዴ? ነው እንደዛ ነው። ልጄ ስለዚህ ነገር በደንብ አልነገረቻችሁም? ነግራናለች እንዴ? አዎ ነግራናለች። ስለዚህ ሆን ብሎ ነው እንዲህ ያደረገው። ስለዚህ አለቀው። የገባበት ገብቼ ይዘዋለሁ። ከኔ የሚያመልጥ መስሎታል። ኧረ አጎታችን ይረጋጉ። ግድ የለም ምንም መረጋጋት የሚባል ነገር የለም። እኔ እያሞታል ብዬ ነው። አይ ልጄ፣ ከዚህ በላይ ህመም የሚባል ነገር የለም። ወይኔ ውዴ። ምን አልከኝ? አይ ምንም። ያው ልጁ ያለበትን ቦታ በምን እናውቃለን? እሱ ግድ የለም። ስልኩን ወይም ፎቶውን ልጄ ትሰጠናለች። ይልቅ ስራው ለመተህ በወሬ አደከምኩክ። አፉ በለኝ። ግባና አረፍ በል። በቃ ነገ በደንብ እናወራለን። ምን የሚያስተኛ ነገር አለና? ምን ነው? አይ አብሽሩ፣ በቃ እርሶም አረፍ ይበሉ። ነገም ቀጠሮም አሉት አይደል? አረፍ ይበሉ። እሺ በቃ አላ በሰላም ያሳድረን። እኔስ እንኳን በሰላም ማደሬን እንጃ። አውዙ ቢላ። አንተ ደግሞ ምን ልትሰራ መጣ በዚህ በሌሊት? ስንት ጉድ ተፈጥሮ አንቺ እዚህ ተኝተሻል? ምንድን ነው አንተ ደግሞ በዚህ ሌሊት ምን ተፈጠረ? አረ ጭራሽ ቤቴ ተቀብዬ ባስተናገርኳቸው ካልገደልኩ ብሎ እኔ ላይ ዛቻ። እኔ ላይ እንዴ? ማንም ይዘተብህ? ቆይ አጎትሽ ናቸዋ። ምን አንተ መሆንህን አወቁ እንዴ? ባያውቁስ ያንቺን ባል ፈልግ እንዳገናኛቸውና ቢያገኙት እንደማይለቁት እኮ ነው እየነገሩኝ ያሉት። እሱ ነው እንዴ? እኔማ ያወቁ መስሎኝ እንደነገጥኩ እኮ። ማውቃቸው ከየት ይቀራል ብለሽ ነው? ቆይና ይገሉኛል ብለህ ፈርተህ ነው? አወራራቸውን ብታይ እኮ ማንንም የሚመሩ አይመስሉም። ስርዓት። የኔ ቤተሰቦች ገዳይ አይደሉም። እሺ በቤተሰቤ ቀልድ። እሱን እርግጠኛ መሆን አልችልም። ምን ጭራሽ ዋ ብቻ እሱ ነው ብዬ እንዳልነግራቸው። አሁን ተረጋጋ። አንተ እንደሆንክ አያውቁ። እኔንም ጠዋት አድራሻና ፎቶ ካልሰጠሽኝ ብሎ ሲጨቀጭቁኝ ነበር። እና ምን አልሻቸው? ነገ ጠዋት እሰጣቸዋለሁ አልኳቸው። ምን አትጮህ እባክህ፣ ቀልዴኝ ነው። አይሆንም ስላቸው አንቺ እምቢ ካልሽ ጀማል እንዲያፋልገኝ እነግረዋለሁ። ለዛ ነው አንተንም የጠየቁ። እሺ ቆይ አሁን ምንድን ነው የምናደርገው? አሁን ተረጋጋና በቃ ወጥተህ ሂድ። እኔ ታክመው ገጠር እንደሄዱ አግባባቸዋለሁ። እርግጠኛ ነሽ? እሱን ጸባይን አይቼ ነው የምወስነው። ማለት አሁን ውጣ አልኩህ እኮ። በቃ የባሰ እዚህ መጥተው ሌላ ጉድ እንዳይፈጠር። እሺ ይህን ያህል ሰዓት? ቆይ ስለምን እንደምታወሩት? አይ ምንም፣ ያው የገጠር ሰው ወሬ ይጠፋል ብለሽ ነው። ዝም ብሎ እኮ ነው የባጤ ቆጡን እያወሩ ዝም ብዬ ስሰማች ነበር። በእነሱ ታሳባለህ እንጂ አንተ ነህ ወረኛው። እንደውም ገጠር ባይሄዱና እዚሁ ቢቆዩልህ ደስታው ነው ለወሬው ስትል። ኧረ ቶሎ ቢሄዱልኝ። ምን ነው አልሄዳሉህ እንዴ? ኧረ ተይኝ እባክሽ፣ ሳይገሉኝ ይሄዳሉ ብለሽ ነው? ምን ማለት ነው? አንተን ደግሞ ለምን እንደሚገሉህ ማለቴ በወሬ ሳይገሉኝ ማለት እኮ ነው። ምን መሰለሽ፣ በል እኔንም በወሬ ሳትይዘኝ ልተኛ። አዎ ቻው። ምንድን ነው? ማንም የለም እንዴ? እኔ እናንተ ብቻ ነን ያለ ነው። ማለት እነ አሚናስ የት ሄደው ነው? እነሱስ ቢኖሩ ከኔ የሚያድኑ ይመስልሃል? ምንድን ነው? ይረጋጉ እንጂ የያዙት ዱላ ምንድን ነው? ምን ይመስልሃል? እኔ እንጃ አጎታችን። አንተን ዋጋ የምሰጥበት ዱላ ነው። እሺ እኔ ምን አደረኩኝ ደግሞ? ለካ እዚህ ጉያ የተቀምጠህ ነው ልጄን ሜዳ ላይ ጠላትን ሰው ስታፋልገኝ የነበረው። ደግሞ ከኔ ተደብቀ እንደማታመልጥ ነግሬህ ነበር። ኧረ እንደሱ አይደለም። ቆይ መጀመሪያ ላስረዳዎት። ምንም አታስረዳኝም። ኧረ ይረጋጉ አጎታችን። ነይማ፣ አሚና፣ ኧረ ድረሱልኝ። ይረጋጉ አጎታችን። እኔ ጋሽ ኡልን ነው ልጮ ነው። የፈለገ ብትጮ ማንም አይደርስልህም። ነገርኩህ እኮ። ቆይ እባክዎትን አጎታችን ይረጋጉ። እኔ ልጆትን ሜዳ ላይ አልጣልኩም። ቆይ ልንገሩት። አትንገረኝ አልኩህ እኮ። እንዲህ ቀልደህብኝማ ምንም ብትለኝ አልሰማህም።
ጥሩ ሰዓት መጣ። እኔማ ቁርስ ደርሶ እኮ ሊቀሰቅስ ልመጣ ነበር። አዎ ና ልጄ፣ አንተን እየጠበቅን ነበረ። እሺ በቃ ተጣጥቤ መጣሁ። የምርመራውን ውጤት ለስንት ሰዓት ነው የተቀጠራችሁት? ምን አውቄ ልጄ፣ እሱን የምታውቀው ልጄ ናት። 5 ሰዓት አካባቢ ነው የቀጠሩ። አይ እንደዛ ከሆነ ጥሩ ነው፣ ሰዓቱም አልደረሰም። እንደው አፉ በእኝና ካላስቸገርኩሽ የሆነ ነገር ልጠይቅሽ። አረ ችግር የለውም። ምንድን ነው? እንደው ሰሞኑን የሆነች ብርቱ ጉዳይ ነበረችኝ እና ለከተማውም አዲስ ስለሆንኩ ጀማል ለትንሽ ጊዜ ያንን ጉዳይ በመጨረስ እንዲያግዘኝ ብዬ ነው። አረ ችግር የለውም፣ ያን ያህል አይጨነቁ። የምትፈልጉበትን ቦታ በሙሉ ጀማል ያሳይዎታል። ያው ስራ እንዳላስተጓጉልባችሁ ፈርቼ እኮ ነው። አረ ችግር የለውም፣ ያግዞታል። ግን ከዛ በፊት ሕክምና ይቀድማል። እሱን ጨርሱና በምትፈልጉት ነገር ሁሉ ጀማል ያግዞታል። እንደው ሕክምናው ቢቀር ግድ የለኝ። ይሄ ነገር ብቻ መፍትሄ ካገኘ እኔም ጤናዬን አገኛለሁ። ይሄን ያህል ምን ቢሆን ነው ከጤና የሚበልጠው? ታዩ ልጄ፣ ሆድ ይፍጀው። ወገን ዘመድ የላትም ብሎ አይደለ ቤቷ ሲፈርስ ችግር ላይ ስትወድቅ ጥሏት የመጀመሪያ ሚስቱ ጋር ሄደው። ቆይ ስለ ድሮ ባሏ ነው እንደሚያወሩት? ከሱ ውጭ ማን አለ? ብቻ አግኝቼ ላወራው ፈልጋለሁ። ዘመድ ወገን እንዳላት ማወቅ አለበት። ደግ አረጉ። ምን እሱን አግኝቶ ማውራት ብቻ? ሌላ ጊዜም ቢሆን እንዳይለመድ እንደዚህ አይነቱን ቅልጥሙ ሰብሮ ነው እንጂ ማስቀመጥ። እኔም ላግኘው፣ የማደርገውን እኔ ነኝ የማውቀው። ወገን ዘመድ ማለት እንዲህ ነው። በዚህ ጉዳይ ላይ ምን ጀማል ብቻ፣ እኔም ሁሉም ሰው ነው የሚያግዙት አይደል እንዴ ጀማል? ነው። በቃ ሐኪም ቤት ደርሰው ይምጡና ከሰዓት የምትፈልጉበት ቦታ ጀማል ይወስዶታል። ከሰዓት? አዎ። ምን ነው? ምን አለብህ? ስንት ነገር አለብን። ምን? አይ በቃ ምንም የለብኝም፣ ይዣቸው እሄዳለሁ። አዎ ጥሩ፣ እንደዛ ነው የሚሻለው። ጀማል አተ ጀማል ና። ምንድነው ጀሜ? ስንቴ ስጠራ እኮ አሰማልከኝ። አልሰማውም ነበር። ደግሞ ፈዛ ዛሬ በሰላም ቡና ልጋብዝህ እንዴ? አይ ቅርብኝ እባክህ ልሂድ። እንዴ ወዴት? ኧረ ትናንት ደውዬልህ ነበር እኮ ትመጣለህ ብዬ ስጠብቅ በዛው ቀረ። እባክህ ስላልተመቸኝ እኮ። ለምን ነበር የፈለከኝ? ስለ ልጅቷ ላውራህ እኮ ነው። ሽማግሌ መላክ ያለብኝ ሰዓት አሁን ይመስለኛል። አጎቷ ከገጠር ለሕክምና መጥተዋል። ከኔ ጋር ደግሞ ተግባብተናል፣ ወዶኛል። ስለዚህ በዚህ ሰዓት ልክ አስቤያለሁ። ለዛ ነበር የፈለኩ። በዛ ላይ ደግሞ ከመስጂድ የፋቲሃው አስቀርቼ ወደ ቤታቸው ይዤላቸው ልሄድ አስቤያለሁ። እናማ ምን ታስባለህ? ልሂድ ቤታቸው? አሰማኸኝም? ልሂድ ወደ ቤታቸው? ሂድ እንጂ። እርግጠኛ ነህ? ዛሬ ምን ሆነህ ጀማል? ደህና አይደለህም እንዴ? ብር ፈልገህ ነው? ምን እባክህ፣ ብር ከዚህ ሰውዬ አያድነኝ። ከማን ነው? በቃ እባክህ ሌላ ቀን እናወራለን። ቻው በቃ። ጀሜ፣ አንተ ጀሜ፣ እንግዲህ አጉቴ በቃ ምግብ እየበላ መድኃኒትን በሰዓቱ መውሰድ እንዳትረሳሽ። ዶክተሩ በደንብ ያስጠነቀቀኝ ይሄንን ነው። ችግር የለም ልጄ፣ አታስቢ፣ እወስዳለሁ። እሺ አጉቴ። እና አሁን ጀማል ጋር ደውይለትና ና በይው። እንዴ ለምን? ስንት የተነጋግረን አይደለ? እሱ ያፈልገኛል። አንቺ ደግሞ ተነሽ ሂጂ፣ የልጁን አድራሻ ጽፈሽልኝ ነይ። ቆይ ከዛ በፊት ምን? ከሱ በፊት አንድ የምነግርህ ነገር አለኝ። ምንድን ነው የምትነግሪኝ? ምን መሰለህ አጉቴ፣